ሰላም የዛሬ ቪዲዮአችን የሚሆነው ስለ አይረን ዲፊሸንሲ ወይም ደግሞ ደም ማነስ ስለሚባለው ነውና ብዙ ጊዜ አይረን ወስደን አይረን ሪች የሆኑ ምግቦችን ተመግበን ሰፕሊመንትም አድርገን መድኃኒትም ኢቭን ኢንፊውዥንም ተሰጥቶን በብለድ ቬዝላችን ውስጥ ስቲል አይረናችን ሎ የሆነና የተቸገረን ሰዎች ካለን ይሄ ቪዲዮ ለእናንተ ነው። አይረን እንዴት ነው የሚሰራው የሚለውን አንደርስታንድ እንድናደርግ ማለት ነው። አይረን ብቻውን ሰውነታችን ውስጥ ብቻውን የሚንቀሳቀስ ወይም የሚሰራ ሳይሆን ሰውነታችን እንዲጠቀመው ሌሎች ኒውትሪንቶችን ይጠቀማል። ለምሳሌ ኮፐር የምንለው ኮፐር አይረንን ትራንስፖርት ለማድረግ ያግዛል። ሌላ ደግሞ ፌራቲን የምንለው ፌራቲን ደግሞ ስቶሬጅ ነው፣ አይረንን ስቶር የሚያደርግልን ነው። እንዲሁም በተጨማሪ ደግሞ ሄሞግሎቢናችን ሎ ከሆነ ደግሞ አይረንን የሚሸከም ወይም ደግሞ ኬሪ የሚያደርግ ማለት ነው። ምናልኳችሁ ኮፐር ትራንስፖርት ያደርጋል። ፌራቲን ስቶሬጅ ነው፣ ሪዘርቭ አድርጎ የሚያስቀምጥ። ከዛ ደግሞ ከስቶሬጁ ከፌራቲናችን ደግሞ ወስዶ ሄሞግሎቢን ላይ ነው የሚቀመጠው አይረኑ። ከዛ ደግሞ ትራንስፖርት አድርጎ ሰውነታችን ደግሞ እንዲጠቀመው የሚያደርገው ደግሞ ኮፐር ነው ማለት ነው። ስለዚህ እነኚህን አሁን ለምሳሌ ፌራቲን ላይ ችግር ኖሮ አይረን ደጋግማችሁ ብትወስዱ ስቶሬጃችሁ ስቲል በጣም ሎ ስለሆነ ችግሩ ፌራቲን ላይ ሊሆን ይችላል ማለት ነው። እንዲሁም ደግሞ ኮፐር ችግር ካለ አይረን ስቲል አለ ስቶር ተደርጎ፣ እንዲሁም ደግሞ ሄሞግሎቢን አለ ተሸክሞት፣ ግን ሰውነታችን እየተጠቀሙ አይደለም ከኮፐር እጥረት የተነሳ ማለት ነው። ስለዚህ ይህንን እንደዚህ አንድ ላይ በሆነው ነው የምናየው ማለት ነው። አይረን ብቻውን ያለ ሳይሆን አይረን አጥሮናል ብለን ዝም ብለን መውሰድ የለብንም። ከዶክተራችን ጋር መነጋገር ይኖርብናል። ፌራቲን ቼክ እንዲደረግ ፈልጋለሁ በሉ። እንዲሁም ደግሞ ቀጥሎ ደግሞ ከፌራቲኑ ቀጥሎ ኮፐራችሁንም ደግሞ ቼክ ማድረግ ያስፈልጋል ማለት ነው። የቱ ጋር እንደሆነ ችግሩ እንዲታወቅ እንጂ አይረኑን ዝም ብሎ መውሰድ፣ በተለይ ደግሞ በጣም ሀይ አይረን ሰውነታችን ላይ ሲኖር ኢንፍላሜሽን ይኖራል። እንዲሁም ደግሞ አላስፈላጊ ገት ባክቴሪያዎች ሞር እንዲያድጉ ያደርጋል ማለት ነው ካለማወቅ የተነሳ። ይህንን ካልን ሌላ ወደ አይረን ስንመጣ ግን ሞር ብናደርግ የተሻለ የሚለውን ነገር ሼር አደርጋችኋለሁኝ። አይረን ሪች የሆኑ ምግቦች አሁን ለምሳሌ አብዞርቤሽን ላይ የማንቸገርባቸውና የምንቸገርባቸው አሉ። ወይም ሰውነታችን ወዲያው የሚጠቀማቸውና ሰውነታችን ደግሞ ለመጠቀም ደግሞ የሚቸገርባቸው አይነት የአይረን አይነቶች አሉ። ነን ሂሚ እና ሂሚ የሚባሉ አሉ። ሂሚ አይረን የምንላቸው ስጋ፣ ፊሽ፣ ቢፍ እንዲሁም ደግሞ የቺክን የሆኑ እነሱ በካፊን በተለያየ ካልሲየምና ብንወስድ ብዙ አፌክት የማይደረጉና ሰውነታችን ቀጥታ የሚጠቀማቸው አይነት ናቸው። ነገር ግን እንደ ምስር፣ ሽሮ ከፕላንት ቤዝድ የሆኑ ነን ሂሚ የምንላቸው አይነት አይረኖች ግን ሞር አፌክት ይደረጋሉ በካፊን እንዲሁም ደግሞ ካልሲየም ያላቸው ነገሮች አብራችሁ ከወሰዳችሁ አፌክት ይደረጋሉ። ስለዚህ ምንድነው እዚህ ጋር የሚጠቅመን ይሄ እውቀት? ብዙ ጊዜ ስጋ ምናምን ከበላችሁ ብዙ ላትጨናነቁ ትችላላችሁ። ነገር ግን ፕላንት ቤዝድ የሆነ ምግብ ከሆነ የምትበሉት ወይም ደግሞ በአብዛኛው የምታዘወትሩት ኮፊ ከምግባችሁ ጋር በፍጹም መውሰድ የለባችሁ። በተለይ ደግሞ በጣም አይረናችሁ በጣም ሎ ሆኖ አኒሚክ የሆናችሁ ሰዎች ብታቆሙ ሞር ይመከራል። ወይም ደግሞ ሰዓቱን በጣም ለይታችሁ ከምግባችሁ 3-4 ሰዓት ለይታችሁ መጠጣት ይኖርባችኋል። ካልሲየም ሪች የሆኑ ወተት፣ እርጎ የመሳሰሉትን ደግሞ ከነዚህ ከፕላንት ቤዝድ ከሆኑ አይረኖች ጋር በፍጹም መውሰድ የለባችሁ አብዞርቤሽን ላይ ስለሚከለክላችሁ ማለት ነው። ስለዚህ ሞር አብዞርቤሽኑን የሚከለክለው ይሄ ነው ብያለሁ፣ ካፌን እና ካልሲየም። ሞር ግን ደግሞ አብዞርብ እንድናደርግ ደግሞ ሰውነታችን እንዲጠቀመው ደግሞ የሚያግዙ ነገሮች ምንድን ናቸው? ቫይታሚን ሲ ያላቸው ሌመን፣ ኦሬንጅ፣ ኪዊ፣ ቤል ፔፐር ቀዩ ቃሪያዎች ቫይታሚን ሲ ያላቸው እነሱን ከአይረን ጋር ሞር ብንጠቀማቸው ወይም ከምስር ከተለያዩ ቤት ውስጥ ከምንጠቀማቸው አይረን ሪች የሆኑ ፉዶች ጋር ምግቦች ጋር ብንጠቀማቸው ሞር አብዞርቤሽን ያግዘናል ማለት ነው። እንዲሁም ደግሞ ስቶማክ አሲድ በጣም የአሲድ እጥረት ካለ ስቶማካችን ውስጥ አይረን አብዞርቤሽን ላይ ችግር ይፈጥራል እና አሲዲክ የሆኑ ነገሮችን መጠቀም ለምሳሌ
ቀደም ብላችሁ ከመመገባችሁ በፊት ቬኔጋር አፕል ሴደር ቬኔጋር በተወሰነ መልኩ አነስ ባለ መጠጣት ትችላላችሁ፣ በውሃ በረዛችሁ ማለት ነው። ሌላ ደግሞ መቀነስ ያለብን ቅድም የነገርኳችሁ ሻይ፣ ቡና፣ ካልሲየም፣ ፋይሌትስ የሚባለው ሆል ግሬን ውስጥ ነትስ ውስጥ ሌጊም ውስጥ ያለ እሱም አብዞርፕሽን ይከለክላል። እሱን ደግሞ ሞር ሶክ በማድረግ የምትመገቧቸውን ይሄ ቢንሶች ሶክ በማድረግ አብዞርፕሽን መጨመር ይቻላል። ለምሳሌ ሽምብራ፣ ባቄላ የተለያዩ ነገሮች በምትጠቀሙ ሰዓት አብዞርብ ሶክ ካደረጋችኋቸው ዘብዘፋችሁ ለአንድ ቀን ለሁለት ቀን አሳድራችሁ ከዛ በደንብ አብስላችሁ ብትጠቀሙት ሰውነታችሁ አይረኑን አብዞርብ እንዲያደርግ ይረዳል። ሌላ ደግሞ አብራችሁ ቫይታሚን ሲ መጨመር፣ ቲማቲም ቫይታሚን ሲ ያለው፣ ቃሪያዎች አለው። ስትበሉ ደግሞ ሌመን በውሃ ብትጠጡ፣ ኦሬንጅ ጁስ ብትጠጡ አብራችሁ ሞር አብዞርብ እንዲያደርግላችሁ ያግዛችኋል ማለት ነው። ሌላ ይሄ ሁሉ ብለን ፌራቲናችን ትክክል ሆኖ ኮፐር ትክክል ሆኖ እንዲሁም ደግሞ እነኝን ሁሉ ኮፊ ቀንሰን በተለያየ እነኝን ሁሉ ማድረግ ያለብን ነገሮች አድርገን የገት ሄልዛችን ትክክል ካልሆነ ወይም ደግሞ ብዙ አይነት ገትን የሚያጠቁ ስቶማክን የሚያጠቁ አሲድን በጣም የሚቀንሱ አይነት በሽታዎች አሉና እነኝን በሽታዎች በሕክምና አድርጎ መታከም አይረንን አብዞርብ እንድናደርግ ያግዘናል ማለት ነው። ለምሳሌ ማን ገምታቸው ኤች ፓይሮሊ ኢንፌክሽን ካለብን አብዞርፕሽን ይቀንሳልና ኤች ፓይሮሊን በኤች ፓይሮሊ ላይ ለብቻ ሌላ ቪዲዮ ሰራላችኋለሁ፣ ሰፊ ስለሆነ እሱ ራሱን የቻለ ይህ ባክቴሪያ ማለት ነው። እና እንደሱ አይነት ዲዚዝ ካለ ሴሊያክ ዲዚዝ፣ አልሰር ካለ፣ ኢንቴስታይናል ፓራሳይት ቲክቶክ ላይ አንድ የሰራሁት ቪዲዮ አለ፣ ፓራሳይት ክሊንዝ እንዴት እንደምናደርግ እሱን ቼክ ማድረግ ትችላላችሁ። ፌስ ቱ ኮንሲቭ የቲክቶክ ፔጅ ላይ ማለት ነው። ዩቲዩብ ላይ ለመስራት ሞክራለሁ እሱን ቪዲዮዎች ወይ ኮሌክት አድርጌ ሼር አድርጋችኋለሁ። እና አይረንን የመሻማት እነኚህ አንጀታችን ውስጥ ያሉ ባክቴሪያዎች አይረናችንን የመሻማት እንዲሁም ደግሞ አይረን ደግሞ አብዞርብ እንዳናደርግ ደግሞ አሲድ የሆነውን በማጥፋት አይረን የስቶማክ አሲዳችን እንዳይሰራ በማድረግ ገት ላይኒንጋችንን ዳሜጅ በማድረግ ባክቴሪያዎች በተለያየ ሁኔታ አይረን አብዞርብ እንዳናደርግ ያደርገናል ማለት ነው። ስለዚህ የገት ሄልዛችንንም ደግሞ ቼክ ማድረግ እጅግ በጣም ይረዳል፣ ያግዛል ማለት ነው። እንግዲህ የማውቀውን እኔ በራሴ ያነበብኩት እንዲሁም በትምህርት በተለያየ ሁኔታ ያገኘኋቸውን ኢንፎርሜሽኖች ሼር አድርጌያችኋለሁ። ግን ሞር ኢን ዲቴይል ወይ ዶክተሮችን ኢንቫይት አድርጌ ኒውትሪሽኒስቶችን ኢንቫይት አድርጌ እዚህ ፔጅ ላይ እናወራለን ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ስለ ጤናችን እንዲሁም በተለያየ አቅጣጫ ስለ ሁሉም አቅጣጫ ስለ ላይፍ እናወራለን። ቴንክ ዩ